ምን ሆነ 11 ስንገባ ያው እንደተለመደው አንድ ልጅ ደስ ትለኝ ጀመር አንድ ቀን እፈልግሻለሁ በጧት ፈረቃ እንገናኝ አሁን ሴቶች ክፋታችሁ እንደምንወዳችሁ ታውቃላችሁ ግን እንደማያቃክ ታረጋላችሁ በጧት ፈረቃ ላናግርሽ ፈልጋለሁ አልኳት የዛኔ እንግዲህ 11 ክፍል ስለ ፖለቲካ ልንወያይ አንችልም ስለ ሀገሪቱ ኢኮኖሚ ላናግራት አልችልም ስለ ትምህርትም አናወራ በቃ ይሄን እንደምነግራት ለካ ታውቃለች አርፍዳ መጣች አውቃ ክላስ መግቢያው ሰዓት ላይ መጣች ጠብቄ ፍቄ ሸሚዜና ጥቤ ነው ይልኩት ከዛ ክላስ መግቢያው ሰዓት ላይ ወደዛ እንሂድ አልኳት የሆነ ክላስ ጀርባ ነገር ማለት ነው ሄድን ደህና ነሽ ትምህርት እንዴት ፋዘር ደህና ናቸው ትምህርት ከበደሽ አይ አልከበደኝ እኔ እኮ ስለ ትምህርት እንድናወራ ፈልጌሽ አረ በስማ እኔ እኮ ወደ ቤት ስትሄጂ አብረን መሄድ እንችላለን ወደ ክላስ እንሂድ ረፈዳለች ታውቃለች ግን አልፈለገችም ወንድምናት እንድንሆን የፈለገች ስለዚህ she keep the distance እኔ አጋጣሚ ነው የምጠብቀው ስንት ጊዜ 2 አመት ሙሉ እስከ 12ኛ ክፍል ኧረ በስማ እስከ 12ኛ ክፍል ከዛ በኋላ የሆነ ቀን በቃ ጨከንኩና ልንገርሽ በቃ አንድ ነገር አለ እኔ እኮ አንድ ነገር ልነግርሽ ነበር ምን ጓደኛዬ እንድትሆን በጣም አልችልም ለምን ምን መሰለህ በጣም የሚያስጠላ ሪሌሽንሺፕ ውስጥ ነበር እና አሁን ማረፍ ፈልጋለሁ እሺ ከሳምንት በኋላ አንድ ቀዥቃዣ ቀጫጫ የሚያስጠላ ከትምህርት ቤት ይሸኛታል ሲወጡ አሁንም ይሸኛታል በሶስተኛው ቀን ይሸኛታል ከዛ ጠጋልኩና እሱ አያውቅም የኔን ስሜት እኛ ጋር ይመጣል ይቃልደናል ምናምን እንዴት ነው ከእንትና ጋር ምን እባክህ አበስኳት እኮ እረፍት ነበረችልኝ ቱር አርፋ ጨረሰች አይ ያረፈች አልነበረም ለካሳ ተኛለሁ ከኔ ነው ማረፍ ፈልጋለሁ ያለችው ለካ ከዛ ከሱ ጋር የመጀመሪያው እንግዲህ ጓደኛ ነበራት እስከሚለያዩ ጠብቄ ጠየቅኩኝ ማረፍ ፈልጋለሁ አለችኝ ሁለተኛ ጓደኛ ያዘች ከሱም ጋር ተለያዩ የሆነ ከ6 ወር ከ7 ወር ተለያዩ ከዛ ሲለያዩ ዩኒቨርሲቲ ልንገባ ስንል በቃ ይሄ የመጨረሻ እድሌ ነው አሁን ካልጠየቅኩኝ የራሴ ጉዳይ አልኩኝ ከዛ መጠየቅ አለብኝ አልኩኝ እንደተለመደው ጥርሴን እና ዩኒቨርሲቲ ልትሄጂ ነው አዎ አባትሽ ምን አሉ ያው ደስ ብሎታል እናትሽስ ምን አሉ እሷም ደስ ብሎታል እኔ እኮ በሱ ከሌለሽ ደስተሽ እሱ አለ እኔ እኮ ፎቶ ለማስታወሻ እንነሳ እሺ
እኔ እኮ ቻው በቃ ባጃጅ አገኘሁት። እቤት ድረስ በቃ ማለት እንዴት አልናገርም። ምንድን ነው እቤት ደረስኩ። ከዛ እየጠበቁኝ ነው ጓደኞች፣ 3 ጓደኞቼ። አልነገርኳትም። በቃ እንኳን አልነገርካ ምናምን ሲሉ ጭራሽ ተናደዱ። መናገር አለብኝ ምናምን ብዬ እንዴ መድኃኒዓለም እኮ ከቅሌት እየጠበቀ እኮ ነው እዚህ ጋር እኮ። ያው ተዋረድ ሲለኝ ስማ ውርደትን ሲለኝ ወጣሁኝና ደወልኩኝ። አይ እኔ እኮ ዛሬ ያገኘሁሽ አንድ ነገር ልነግርሽ ነበረ። እኔ እኮ በቃ ጓደኛዬ እንድትሆኝ ይፈልጋል። ይቅርታ ከሚያስተላልፍሽ ውስጥ የወጣሁት ማለት ፈልጋለሁ።